ሁለተኛውንም ማህተም በፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማሁ። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው። ታላቅም ሰይፍ ተሰጠው። ይሄ መንፈስ ኮሙኒዝም ነው። እግዚአብሔር የለም ብለው እንቅስቃሴ ጀመሩ። ደብረ ብርሃን አካባቢ ክርስቲያኖች ብዙ ተገለዋል። እንደኛ አይነት ክርስቲያኖች ማለት ነው። ጉድጓድ ውስጥ እያስቀመጧቸው ፈረስ እየተጋለበባቸው ብዙ ሞተዋል። ድሬዳዋ ላይ ያለውን ሙሉ ወንጌል ዘጉ። አዲስ አበባ ላይ ያለውን ሙሉ ወንጌል ዘጉ። አርሲ ያለውን ሙሉ ወንጌል ቸርችም ዘጉት። ቀጥሎቼ እግዚአብሔር ሰው መጣች፣ ሩት ሄፍሊ። ገና እድሜዋ 10 ውስጥ ሳለ ለእግዚአብሔር የተሰጠች ሴት ነች። ጋብቻ ጥያቄ መጣላት፣ አልቀበልም አለች። ዓለም ውስጥ ዞረች። ከ150 አገሮች በላይ ጎበኘች። ከእግዚአብሔር መልእክት እየተቀበለች ለነገስታት መልእክት ታቀብል የነበረች ነች። ስሟ ማን ነው? ሩት ሄፍሊ። ኢንተርኔት ላይ እናገኛታለን። ይቺ ሴት ስለ ኢትዮጵያም ብዙ ነገር ጽፋለች። አሁን ሞታለች፣ ወደ ጌታ ሄዳለች። አፄ ኃይለ ሥላሴ ጋር መጀመሪያ የመጣችው መቼ ነው? 1959 ዓ.ም ነው። ብዙ ሰዎች በመንፈስ ቅዱስ እንዲሞሉ ለዩኒቨርሲቲ ተማሪዎች የጸለይ ሴት 1959 ላይ 3 ጊዜ አፄ ኃይለ ሥላሴ ጎብኝታቸዋለች። መከረቻቸው። መጽሐፏ ላይ አትገልጸውም፣ ግን ስልጣን እንዲለቁ ነው። የዛን ጊዜ ከተናገረቻቸው ነገሮች ውስጥ የአዲስ አበባ ኃጢአት አፍንጫዬ ጋር ደርሷል ይላል እግዚአብሔር። እሳቸውም ደግሞ ቻይናን ሊጎበኙ አስበው ነበር። እዛም እንዳሄዱ ነግራቸዋለች ይባላል፣ ግን አልጻፈችም። 1964 እንደ ነገ ወደ ቻይና ሊሄዱ መታ አነጋግራቸው እግዚአብሔር ልኮኛል ብላ ሄደች። የዛን ጊዜ እሳቸው ጋር ሆና በልሳን ትጸልያለች። የዛን ጊዜ ግቢ ሚኒስቴር የነበሩት ጸሐፊ ትእዛዝ ይጽፉት ነበር። ስትናገር እኔ በልሳን ስጸልይ እሳቸው ጽፈታቸውን ያቆሙ ነበር ትላለች። ወደ እንግሊዝኛ ስተረጉም ይጽፉ ነበር። አፄ ኃይለ ሥላሴ ይጻፍልኝ ብለው ስለ ነበር 64 ዓመተ ምህረት ጥቅምት ወር ላይ አፄ ኃይለ ሥላሴ ወደ ቻይና ሄደው በዓለም አንደኛ የሆነ ለማንም መሪ ያልተደረገ መስተንግዶ ተደረገላቸው። እዛ ሀገር ግን አንድ መሪ ነበር፣ እኛም ሀገር ውስጥ ስሙ በጣም ይጠራል፣ ማኦ የተባለ ጨበጣቸው። እነሱ እንደሚሉት መንፈሱም አብሮ ወደ ኢትዮጵያ መጣ። አፄ ኃይለ ሥላሴ 1964 ዓመተ ምህረት ላይ ድሬዳዋ ላይ ያለውን ሙሉ ወንጌል ዘጉ። አዲስ አበባ ላይ ያለውን ሙሉ ወንጌል ዘጉ። አርሲ ያለውን ሙሉ ወንጌል ቸርችም ዘጉት። ስለዚህ ፓስተር በቀለ እንደ ኪዳን የሚባል ሰው የጻፉት መጽሐፍ አለ። መጽሐፉት ላይ የሩት ሄፍሊን መልእክት በደንብ አልተቀበሉም ነው የሚሉት። ልክ ነው፣ አልተቀበሉም። ተጽዕኖም ይኖራል ከተለያየ አቅጣጫ። ስለዚህ ሙሉ ወንጌል ቸርች ድሬዳዋ ተዘጋ፣ አርሲ ተዘጋ፣ አዲስ አበባ ተዘጋ ማለት ነው። ተማሪዎች እንቅስቃሴ የቀጠለ ኢትዮጵያ ውስጥ ተማሪዎች የሚንቀሳቀሱት ምኖች ናቸው? ኮሙኒስቶች ናቸው። እነዚህ በእኔ ዘመን የነበሩ የዩኒቨርሲቲ ተማሪዎች ትልቅ መርገም ኢትዮጵያ ውስጥ ያስገቡት እነሱ ናቸው። መርገም በዘር ህዝብን እየከፋፈል አፄ ኃይለ ሥላሴ ስለማይወድቁልን ህዝቡን በዘር እየከፋፈል እናዋጋ የሚል ሀሳብ። እዛን ጊዜ የነበሩ የዩኒቨርሲቲ ተማሪዎች ጥሩ አልነበሩ፣ ኃይለኛ አክራሪዎች ናቸው። ስለዚህ ትልቅ በኢትዮጵያ ውስጥ መርገም እንዲመጣ ያደረጉ ናቸው። ዮሐንስ ራእይ ምዕራፍ 6 ቁጥር 3 እና 4 አሴተን ብለናለች። ዮሐንስ ራእይ ምዕራፍ 6 ቁጥር 3 እና 4 ሁለተኛውንም ማህተም በፈታ ጊዜ ሁለተኛው እንስሳ መጥተህ እይ ሲል ሰማሁ። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው። ታላቅም ሰይፍ ተሰጠው። ይሄ መንፈስ ኮሙኒዝም ነው። ተመልከቱ። ሌላም ፈረስ ወጣ ይላል። ምን አይነት ነው? ዳማ።
ዳማ ቀይ ማለት ነው። ይሄ ከለር ነው ኮሙኒዝም። ኢትዮጵያ ውስጥ በጣም ኃይለኞች ነበሩ። ብዙ ተማሪዎች ሞተዋል። ንጹህ ደም ፈሷል። ኢትዮጵያ ውስጥ ደም በደም ነው እየሆነ ያለው። ቀደም ባሉት ነገስታት ዘመን በናዜ ዘረ ያዕቆብ ጊዜ ደብረ ብርሃን አካባቢ ክርስቲያኖች ብዙ ተገለዋል። እንደኛ አይነት ክርስቲያኖች ማለት ነው። ጉድጓድ ውስጥ እያስቀመጧቸው ፈረስ እየተጋለበባቸው ብዙ ሞተዋል። ደብረ ብርሃን የተባለበትን ምክንያት ብርሃን ተንጸባርቆ ስለነበር ነው ከሰማይ። የዛን ጊዜ ብዙ የእግዚአብሔር ሰዎች ተገለዋል። አሁን ደግሞ በኮሚኒስት እንቅስቃሴ ውስጥ ብዙ ተማሪዎች ሞተዋል። እዚህ ድሬዳዋ ብዙ ሰዎች ተገለዋል። እኔ የማውቃቸው ዩኒቨርሲቲ ውስጥ እኔ የማውቃቸው ጓደኞች ብዙ ሞተዋል። አብረውኝ የሚማሩ ዩኒቨርሲቲ ተማሪዎች ሞተዋል። ሀረር ሞተዋል። ይሄ ምንድነው? ደም የሚያፋስስ መንፈስ ኮሙኒዝም። በፈረሱ ላይ የተቀመጠው መንፈስ ምን አረገ ይላል? ሰላምን ከምድር ይወስድ ዘንድ ስልጣን ተሰጠው ይላል። ሰላም ጠፋ ኢትዮጵያ ውስጥ። እነኚህ ተማሪዎች በሚያደርጉት እንቅስቃሴ ሰላምን የሚያጠፋ መንፈስ። ራሻ ውስጥ በኮሙኒዝም ምክንያት 20 ሚሊዮን ሰው ሞቷል። ቻይና ውስጥ ከ50 ሚሊዮን በላይ ሰው ሞቷል። ኢትዮጵያ ውስጥ በቁጥር ባይታወቅም ብዙ ሞተዋል። ኮሙኒዝም መግደል ነው የሚያ አባት ልጁን ይገላል። አባት ልጁን የገደለበት ሁኔታ ነበር ኢትዮጵያ ውስጥ። ስለዚህ ኮሙኒዝም አንደኛ እምነታቸው ምንድነው? እግዚአብሔር የለም። ይህን እንቅስቃሴ ያመጡት ማርክስ እና ፍሬድሪክ ኤንግልስ የሚባሉ ሰዎች ናቸው። የቸርች ሰዎች ነበሩ። ቸርች ውስጥ ያደጉ ሰዎች እግዚአብሔር የለም ብለው እንቅስቃሴ ጀመሩ። መጨረሻ ላይ ግን ዓለም በሙሉ አንድ ትሆናለች ይላሉ። ወደ ምንነት ትለወጣለች? ወደ አንድነት። መንግስት የሚባል ነገር የለም፣ ጭቆና የሚባል የለም ይላል። በሀሳብ የሚናገሯቸው ነገሮች ናቸው። እዚህ ቸርቻችንን ከመሰረቱት ውስጥ እናንተም ማታውቋቸው ሰዎች አሉ፣ እኔ ማውቃቸው። እነዚህም ሰዎች አለማያ ዩኒቨርሲቲ ውስጥ ቀጥሎም አዲስ አበባ መጥተው ጥሩ ሰባኪዎች የነበሩ ሰዎች ኮሙኒስት ሆነው ሞተዋል። እግዚአብሔር ግን መቼም የንስሐ ሰዓት ይሰጣቸዋል ብዬ አስባለሁ። በመሞቻቸው ሰዓት ግን እዚህ ቸርች ውስጥ የነበሩ ቁልፍ የሆኑ ሰዎች ነበሩ። ኮሙኒዝም አጥፊ መንፈስ፣ እግዚአብሔር የለም የሚል ቸርች የሚዘጋ ደግሞ ይመካሉ። ትምክትም አለ። ኢሳያስ 9 ታረጋለች። ቦታውንም ንገራቸው። እሺ፣ ኢሳያስ ምዕራፍ 9 ከቁጥር 9 እስከ 11 በትዕቢትና በልብ ኩራት ጡብ ወድቋል። ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬም እና በሰማሪያ የሚኖሩ ሕዝብ ሁሉ ያውቃሉ። እዚህ ጋር እንመለከታቸው ኢሳያስ የጻፈው ስለ እስራኤላውያን የዛን ጊዜ ከተሞቻቸው በጣም ጋይተውባቸው ነበር፣ በአሦራውያን በሌሎችም እና በትዕቢት ቅጣት ነበር ይሄ ከእግዚአብሔር ዘንድ የመጣባቸው። እነሱ ግን ምን አሉ? እንደገና እንሰራለን። ድንጋይ የነበረውን እንደገና በጡብ እንሰራለን። ሾላ ነበር በፊት የተከልነው፣ አሁን ደግሞ ዝግባ እናድጋለን። ደርግ ከኃይለ ሥላሴ መንግስት በኋላ የመጣው መንግስት ምንድን ነበር የሚለው? ተፈጥሮን እንቆጣጠራለን። በአፍሪካ ውስጥ አንደኛ ጦር ነበራቸው። ኢትዮጵያ አንደኛ ነበረች። ትምክት ነበር። እግዚአብሔር የለም፣ እኛ ተፈጥሮን እንቆጣጠራለን፣ እስካሁን ተርበን ነበር፣ ወደ ውጭ ኤክስፖርት እናደርጋለን የሚል መንግስት ነው የዛን ጊዜ መጣው። አፄ ኃይለ ሥላሴን ተመልከቷቸው። በእሳቸው ጊዜ ትልቅ ረሃብ ነበር። አፄ ኃይለ ሥላሴን መጀመሪያ መማር የነበረባቸው ከመንግስቱና ከግርማሜ ነዋይ መፈንቅለ መንግስት ነው። ሁለተኛ መማር የነበረባቸው ሩት ሄፍሊን የነገረቻቸውን ነው።
ሶስተኛ ደግሞ የቅርብ አማካሪ ያላቸው ማነው ስሙ? ስፔንሰር። እሱም ስልጣን ይልቀቁ አላቸው። አልለቀቁ። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ግን አልሰሙትም። እንደገና 1966 ዓመተ ምህረት ላይ ምን መጣ? ትልቅ ረሃብ ኢትዮጵያ ውስጥ ረሃቡ ፒክቸሮች ታያላችሁ። ረሃብ በጣም የተራቡ ሰዎች ህፃናቶችም ታያላችሁ። እንደውም አንድ ቦታ አንዲት እናት ሞታ የሞተችውን እናታቸውን ጡት ይጠባል ህፃናት። ይሄ ሁሉ ተቀርጿል። ዛሬ እዚህ ላይ የለም እኛ ስዕል ላይ ግን ረሃብ በጣም የነበረ 1966 ነው። በፈረንጅ 74 ኢትዮጵያኖች አልተማርንም ብዙ። አፄ ኃይለ ሥላሴን ደግሞ ተመልከቷቸው። 80ኛ ዓመቴ ብለው ህዝቡ እየተራበ ህዝቡ እየሞተ ተመልከቱ። ልደት በዓላቸው ሲከበር አፄ ኃይለ ሥላሴ ልደታቸው 80ኛ ዓመታቸው ሲከበር Thank you.